ሰላማችሁ ይብዛ። እንዴት ናችሁ የዩቲዩብ ቻናሌ ተከታታዮች? ሰሞኑን አንድ ሀሳብ ላይ እየቆየን ያለ ነው። ታስታውሳላችሁ? ሁሉ ነገር የሚጀምረው ከሀሳብ ነው። ሁሉ ነገር የሚጀምረው ከሀሳብ። በሀሳብ የተጀመረ ነገር ማቆሚያ የለውም። ማቆሚያ የለውም ካልገታ ነው። ሆን ብለን አስበንበት ካልገታ ነው በስተቀር ካላስቀየር ነው። ጥሩም ከሆነ ካላቋረጥ ነው ጥሩ ፍሬ ያፈራል፣ ወደ ፍጻሜ ይሄዳል ብለናል። በሀሳብ ይጀምራል። በሀሳብ የተጀመረ ኢሞሽን ያመጣል። ኢሞሽን ማለት ሞሽን አለው፣ አክሽን አለው። ኢሞሽን ካለ አክሽን ይመጣል። አክሽን ያለው ነገር የመደገሙ ፕሮባቢሊቲ ሰፊ ነው። አንዴ ካረኩት እንደምንም ያለ ማድረግ ነው እንጂ ካረኩት በኋላ የመደገም እድል አለው። ከዛ ጋር ግን ማቋረጥ እችላለሁኝ። ከደጋገምኩት ምን ይሆናል? ልማድ ይሆናል፣ ሀቢት ይሆናል። ሀቢት ደረጃ ከደረሰ እየከበደ ይሄዳል። ሀቢት ምን ይፈጥራል? አይደንቲቲ ይፈጥራል። የለመድነው ደጋግመን የምናደርገው ነገር ስለምንጠራ ማለት ነው። ታውቃላችሁ ብዙ ቤተሰብ ከዛ የአይደንቲቲ ፓወርፉል ነው። እዛ አይደንቲቲ ላይ የደረሰን ነገር እንዴት ማቋረጥ እንደምንችል 4 ስቴፖች ነው የምነግራችሁ። አዲስ ልማድ እንዴት ማዳበር እንደምንችል ባለፈው ተነጋግረናል። በእርግጥ እሱ ላይ ትንሽ ቢልድ አደርጋለሁኝ። ሰው አይደንቲቲ ደረጃ ከደረስኩኝ ታስታውሱ እንደሆነ ልማድ አይደንቲቲ ያመጣል። አይደንቲቲን ስቀይረውና እንደዚህ ነው ማለት ጀምር ደግሞ ልማዴ ላይ ተጽዕኖ ያመጣል። እሱን ጠቀስ አድርጌላችኋለሁ። እዚህ ላይ ቢልድ እናደርጋለን ዛሬ ማለት ለምሳሌ እኔ አሁን ሰነፍ ነኝ በምልበት ጊዜ አይደንቲቲ እየተናገርኩ ነው። ሰነፍ ነኝ፣ ሌዚ ነኝ፣ ስፖርት መስራት አልወድም፣ መንቀሳቀስ አልወድም፣ ቁጭ ካልኩኝ አልነሳም፣ በቃ ዝፍዝፍ ነው የምለው ካልኩኝ አይደንቲቲ እየፈጠርኩ ነው፣ ሰነፍ የሚባል አይደንቲቲ። ስለዚህ ያን አይደንቲቲ ለመቀየር የአይደንቲቲ ምን ያደርጋል? ልማድ ይወልዳል። ልማድ ይወልዳል። ሰነፍ ነኝ ስለምን በቃ ስፍና ይወልዳል። ስለዚህ ልማድ ይሆናል። ወይ ደግሞ በተቃራኒው ልማድ ካመጣሁ በኋላ ከለመድኩት በኋላ አይደንቲቲ ይሆናል እሱ። ስለዚህ አንዱ ጋር መጀመር እንችላለን ገልብጠ ነው። ለምሳሌ ልማድን ካመጣ በኋላ ቀጥታው አይደንቲቲ እየፈጠረ ስለሚሄድ ከልማድ መጀመር እችላለሁ። ወይም ደግሞ የሆነ ማይሆን ልማድ ውስጥ ከገባ ምንድነው ማድረግ የምችለው? በንባብ ስለጀመርነው በንባብ እንቀጥል። በምሳሌነት አንባቢ አይደለሁም፣ አይደንቲቲ ነው። አላውቅም፣ ኢግኖራንት ነኝ፣ አይደንቲቲ ነው። ስለዚህ ምን አደርጋለሁኝ? እሺ ይሄ ነገር መቀየር ስላለብኝ አንባቢ ነኝ፣ ወደፊት አዋቂ እሆናለሁ፣ አዋቂም ነኝ፣ ማወቅ እችላለሁ ብዬ ያንን አይደንቲቲ ለራስ ስሰጥ ወደዛ ልማድ ውስጥ እንድነሳሳ ያደርገኛል። ስለዚህ ማንበብ ጀምራለሁ። ታውቁ እንደሆነ ብዙ ሰዎች ለልጆቻቸው የሚያወጡትን ስም በጥንቃቄ ነው የሚያወጡት። ምክንያቱም እድሜ ልካቸውን የሚታወቁበት የመታወቂያ ማንነታቸው ነው። የማየውን ስም ያወጣሉ። በእርግጥ አንዳንድ ቤተሰቦች ከራሳቸው ስሜት አንጻር በወቅቱ ካላቸው ስሜት አንጻር ስም ሲያወጡ ይሰማሉ። በተለይ ትንሽ በእድሜ ገፋ ያሉት ያለፈው ጄኔሬሽን ለልጃቸው ስም ከወቅቱ ለመምዳቸውና ከናፍቆታቸው ከፍላጎታቸው አንጻር ያወጣሉ። ያ ስም በልጃቸው ላይ ኬሪ የሚያደርገውን ነገር ያስቡት። አሁን ብዙ ኮሸስ ነው ብዙ ሰው ለልጃቸው የሚያወጣውን ስም ተያጥቃል። አይደንቲቲ ሰው ለራሳችን ስም ማውጣት ችግር አለበት ብዬ አላስብም። ባለፈው እንዳልኳችሁ ኢትስ ብራግ ማድረግ መጉራ መንጻት ነው አይደለም። በቃ እኔ በቃ አንባቢ ነኝ፣ በቃ አነባለሁ፣ ላይብረሪ ሄዳለሁ፣ አያለሁ፣ መጽሐፍቶችን አያለሁ፣ ቡክስቶር ሄዳለሁ፣ እገዛለሁ፣ ቤት ያስቀምጣለሁ፣ ራስጌ ያደርገዋለሁ፣ አጠገብ ያደርገዋለሁ። ይህን ሀቢት ፎርም ለማድረግ ከአይደንቲቲ መጀመር እነዚህ 4 ስቴፖች አሉ። 4 ስቴፖች ሊነግራቸው ፈልገው ማለት ታስታውሱ እንደሆነ የመጀመሪያው ቀላሉ መንገድ ሀሳብ ላይ ማቆም ነው። አንድ ነገር የምናስበውን ነገር መቆጣጠር፣ ሀሳብ ከመጣ ደግሞ ወደ ስሜት እንዳይሄድ መቆጣጠር። ዋንስ ሀሳብ መጥቶ የማይሆን ስሜት ከፈጠረ በኋላ ምን ማድረግ ያለብን? ያ ስሜት ወደ ተግባር እንዳይለወጥ መታገል ያለብን። ተግባሮች ከገባን በኋላ ያ ተግባር እንዳይደገምና ተደጋግሞ ሀቢት እንዳይሆን ልማድ እንዳይፈጥር መጠንቀቅ አለብን። ዋንስ ልማድ ከሆነ በኋላ አይደንቲቲ ስለሚወልድ እንትን ያደርጋል ከመባል እንትን ነው ወደሚል ስለሚሄድ ያንን እዛ ጋር ማቋረጥ አለበት። እሱ ጋር ነው ያለ ነው። ስለዚህ መጀመሪያ አንደኛ ኢንካሬጅ ማድረጋችሁ ማነሳሳችሁ እንድታረጉት ሞቲቬት የማደርጋችሁ ነገር ምንድነው? ለራሳችሁ አይደንቲቲ ያውጡ። ምንድን ነው መሆን የምትፈልጉት? አይደንቲቲ ያውጡ። እኔ አንባቢ መሆን እፈልጋለሁ፣ አንባቢ ነኝ። ስኮላር መሆን እፈልጋለሁ፣ ፕሮፌሽናል መሆን እፈልጋለሁ፣ የእውቀት ሰው መሆን እፈልጋለሁ፣ የእውቀት ሰው ነኝ ብላችሁ ለራሳችሁ ንገሩት። እሺ ሌላ ሰው ብትነግሩት የማይሆን ምን ለማለት ፈልጎ ነው ሊለኝ ይችላል ብላችሁ ታስቡቻላችሁ። ችግር የለበትም። በነገራችን ላይ ሰው ስለ እናንተ የሚያስበውና የሚናገረው ነገር እናንተ ውስጥ ጠልቆ መቁረጥ እንዳይችል ማድረግ የቻላችሁ ቀን በጣም ስትሮንግ የምትሆኑት ያን ጊዜ ነው።
ሰዎች ኢንታይትልድ ስለኛ ምንም ነገር ማሰብ መብታቸው ነው። እያሰቡ ነው ማቋረጣችን ስላልሰማነው ነው እንጂ ስንሰማው እንጂ ሀሳብን ስሜት የሚያመጣውና ወደ ተግባር የሚወስዳል። የምንሰማቸው ነገሮች አሉ መከራችን የሚያበሉን። ገሌ ምን አሰበ፣ ገሌ ስለኔ ምን አለ የሚለው ነገር በሰማን ቁጥር ስሜታችን ውስጥ ይገባል፣ ወደ አክሽን ይወስደናል። ብዙ ነገሮች ይከተላል ያ ነገር። ስለዚህ እሱን ነገር ትንሽ ኮንሰርንድ ከመሆን ትንሽ ረገብ እያለ መሄድ አለብን። ሰዎች ለኛ የሚያስቡት ነገር ቦታ አለው የራሱ ችግር የለበትም። መጀመሪያው ምንድነው መፍጠር ለምፈልገው ፍጻሜ ማንነቴ ለአዲሱ ልማዴ ከዛ አንጻር ራሴን አይደንቲቲ ያወጣለታል። ስለማንበብ ጀምራል። ስለዚህ አንባቢ ነኝ። ማንበብ የምትፈልጉ አንባቢ መሆን የምትፈልጉ ኢንከረጅ ላድርጋችሁ። ከዛሬ ጀምሮ አንባቢ ነኝ ትላላችሁ። አንባቢ ነኝ ትላላችሁ። አሁን እዚህ ጋር ባቆም ነው ችግሩ። ልትሞግቱ እንችላላችሁ። ምን ለማለት ፈልገው ሰዎች ጉረኛ እንዲሆኑ እንደምታነሳሳው ልትዩ እንችላላችሁ። አይደለም። የሚቀጥሉት 2 ስቴፖች 3 ስቴፖች ስትሰሙት ምን ለማለት ፈልገው ይገባችኋልና ታገሱ። አንባቢዎች ናቸው። ከሌላም አንጻር ከስፖርት አንጻር ከስብና አንጻር ስፖርተኛ ነኝ ማለት ብላችሁ መጀመር ትችላላችሁ። ጨዋ ነኝ ብላችሁ መጀመር ትችላላችሁ። ክቡር ሰው ነኝ፣ በቃ ሪስፔክትፉል የሆንኩ ሰው ነኝ ስትሉ ኮማንድ እያደረጋችሁ ለራሳችሁ ምንድነው ይከበራል እየተናገራችሁ። ስለዚህ ውላችሁን ደረጋችሁ ጀምራችሁ ማሰብ ያሳስባችኋል። ያ ነገር አክቹዋሊ በመናገርም አምናለሁ እንደዛ ነኝ አንባቢ ነኝ ብሎ መናገር፣ ምክንያቱም ኮሚትመንት ውስጥ እየገባችሁ ስለሆነ ማለት ነው ለሰዎች ስትናገሩት። መጀመሪያ መሆን የምንፈልገው ማዳበር የምንፈልገውን ሀቢት አስመልክቶ አይደንቲቲ እንሰይማለን ለራሳችን። ሰዎች የሰጡንን ሮንግ የሆነ አይደንቲቲ በፍጹም አንቀበልም። እንደ ኢትዮጵያኖች እንደ አፍሪካኖች ምዕራባውያን የሰጡን አይደንቲቲ አለ፣ በፍጹም ሪጀክት ማድረግ አለብን። እንደዛ አይደለም። እኛ ጉድ ሶሳይቲ፣ ጥሩ ሶሳይቲዎች፣ ጥሩ ማሰብ ምንችል፣ መደጋገፍ ምንችል፣ የምንተራመስ አንዱ የሚጎትት ሶሳይቲ አይደለንም። በቃ አይደለንም ብለን ካልጀመርን ያወጡልንን ስም መኖር ነው። እነሱ የሚያደርጉት ምንድን ነው? ሶሻል ሚዲያ ላይ ያመጡና ተጽዕኖ ስላለው ሚዲያቸው ያወሩታል፣ ይነዙታል፣ አይደንቲቲ ይሰጡናል። ያንን አይደንቲቲ ተቀብለን እንተራመሳለን። ስለ ራሳቸው ደግሞ ጥሩ አይደንቲቲ ይናገራሉ እንጂ እውነት ለመናገር ሲቪላይዝድ የተባለው ማቴሪያሊ ነው ሲቪላይዝድ የተባሉት እነሱ ወይስ ሶሻሊ ነው? ሶሻሊ ደግሞ ሲቪላይዝድ ሆነን ልንገኝ እንችላለን። ያለንን መተሳሰብ፣ ያለንን መቀራረብ፣ ያለንን ሶሻል ላይፍ ተመለከቱት። ኦርስ አንዳንድ ደስ የማይሉ ነገሮች ብንመለከትም ያው እንደፈጠሩት ነው። እንደዛ አሉ። ያን ነገር ተቀበል ነው ያን ነገር እንኖረዋለን። ስለዚህ አይደንቲቲያችንን የምንቀይርበት ጊዜ ነው። ዋንስ አይደንቲቲያችሁን ከቀየራችሁ በኋላ የመታወቂያ ስማችሁን ከቀየራችሁ በኋላ ሁለተኛው ስቴፕ ግድ ነው። እሱ ከሌለ ያኛው ዝም ብሎ ጉራ ነው የሚሆነው፣ ወይ ደግሞ አየር ላይ የሚነገር ነገር ነው የሚሆነው። ሁለተኛው ምንድን ነው? ግብ ማውጣት አለብን። ልንፈጥር ወዴት ልንሄድ ከምንፈልገው ነገር አንጻር ግብ መውጣት አለብን። አለዛ አይደንቲቲያችን ምንም ትርጉም ስለሌለው ማለት ነው። እሺ ለምሳሌ አመቱ መጨረሻ ላይ ያለ ነው። ይሄ አመት ከማለቁ በፊት ከማንበብ አንጻር ለምሳሌ በየ2 ሳምንቱ አንድ መጽሐፍ አንባብ። እሺ አንባቢ ነኝ ብዬ ዲክሌር አድርጌያለሁ። ዛሬ አንባቢ ነኝ፣ በቃ አንባቢ ነኝ፣ አዋቂ ነኝ፣ ማንበብ ፈልጋለሁ፣ አንባቢ ሰው መሆን ፈልጋለሁ። አንባቢ ነኝ። እሺ ምን አደርጋለሁ? ከዛሬ ጀምሮ አዲሱ አመት እስኪመጣ ድረስ በሳምንት በ2 ሳምንት አንድ መጽሐፍ አነባለሁ፣ እጨርሳለሁ ብዬ ግብ አወጣለሁ ማለት ነው። ይሄ ራሴን ያዘጋጀዋል መሆኑ ወደምፈልገው ነገር ጎዳና አቅጣጫ እንዲሄድ ማለት ነው። ሁለተኛውን ግብን ካወጣችሁ በኋላ ሶስተኛው ሊከተልም ይገባል። አለዛ ይቋረጣል፣ ሂደቱ ይቋረጣል። አይደንቲቲ ካወጣሁ በኋላ እንደዚህ አንባቢ ነኝ ካልኩ በኋላ እሺ በ2 ሳምንት አንድ መጽሐፍ አነባለሁ፣ በቃ የግድ ማንበብ አለብኝ ካልኩኝ በኋላ አንብቤም አላውቅ ነኝ፣ ልማዱ የለኝም። ስለዚህ አይደንቲቲ መለወጥ እፈልጋለሁ፣ ሀቢቴ መለወጥ እፈልጋለሁ። የሀቢቴን አይደንቲቲ ፍጻሜ ሲሆን ማለት ነው ባወጣሁት ግብ አቅጣጫ ስልት ማውጣት አለብኝ፣ ሲስተም መዘርጋት አለብኝ። ይኸውላችሁ ሁለት ሰዎች አንድ አይነት ግብ አውጥተው አንዱ የሚዘልቀውና አንዱ ይዛው የሚቀረው ከስልት የተነሳ ነው። ስልት አለማውጣት፣ ትክክለኛው ስልት አለማውጣት ነው። እሺ ከማንበብ አንጻር ምሳሌ ስጣችሁ። ስልት ምንድን ነው ሊሆን የሚችለው? ለምሳሌ ማታ ሁል ጊዜ ከ1 ሰዓት ጀምሮ ሪያሊስቲክ ለመሆን እየሞከርኩ ነው። 11 ሰዓት 12 ሰዓት ብል ታሾፋለህ እንዴ ትችላላችሁ። ልክ 1 ሰዓት ላይ ከ1 ሰዓት በኋላ ምንም አይነት ሶሻል ሚዲያ ላይ ስልኬ ላይ ወይም የሆነ ነገር ላይ ታቤ ላይ ካሳለፍኩኝ ብችል በወረቀት ያለ መጽሐፍ ይዤ አነባለሁ ብዬ ከመተኛት ፊት ቢያንስ ለ1 ሰዓት አነባለሁ።
ልል ይችላል። የማታ ሰው ካልሆናችሁ እንደኔ ጠዋት ቢያንስ ለ1 ሰዓት አነባለሁ። ጠዋት እንደነቃሁኝ ስልኬን እንደዚህ አንስቼ ሶሻል ሚዲያ ውስጥ ዳይቪን አላረግም። መጀመሪያ የማደርገው ሌሎች የምታደርጓቸው ጥሩ ጥሩ ነገሮች ካሉ እንደተጠበቁ ሆኖ ከእምነታችሁ አንጻር ምናምን የምታደርጉት ካለ እኔ ያለኝ ቢያንስ ለ1 ሰዓት አነባለሁ። ሲስተም ይባላል፣ ስልት ይባላል። ያንን ካስቀመጥኩት በኋላ ካለማቋረጥ ነገር ሳደርገው ልማድ ይሆናል፣ አይደንቲቲ ይሆናል፣ አንባቢ ይባላለሁ። ከዛ በኋላ የመጨረሻው ልማድ ብዙ ጊዜ ልማድን ብዙ ጸሐፊዎች ከአንዳንድ ጸሐፊ ጽሁፎችን ሳነብ ነው እነዚህን ሀሳብ ይህን ሀሳብ በተለይ ያገኘሁት ሼር ላርጋችሁ። በልማድ ዙሪያ በጣም ማወቅ ፈለጋችሁ ኢንካሬጅ ላርጋችሁ አቶሚክ ሀቢት የሚባል በጣም ፓወርፉል መጽሐፍ አለ። ከዛ ተጨማሪ 1-3-4 መጽሐፎች አሉ ከረንትሊ እያነበብኳቸው ያሉ ልማድ ላይ የሚያወሩ ስለ ለውጥ የሚያወሩ መጽሐፍቶች አሉ። በተወሰነ ጊዜ አንድ ጊዜ የማንበብ ግብ አለኝ ራሴ የሳምንት ግብ አለኝ የማነባቸው መጽሐፍቶች ከዛ አንጻር አነባለሁ። የመጨረሻው ብዙ አዋቂዎች ኢንካሬጅ የሚያደርጉት ምንድነው የልማድ ድርብርቦሽ የሀቢት ስታኪንግ ይሉታል። ልማድን መደራረብ የሚባለው ሀሳቡ በጣም ፓወርፉል ነው። ተለማምጄዋለሁ። ለምሳሌ ከንባብ አንጻር ልማድን ማዳበር ከፈለጋችሁ አንብቦ የማያውቅ ልምድ የሌለው ሰው ማድረግ ይችላል። መጽሐፌን ማታ የመተኛ ልማድ አለኝ። በነገራችን የመተኛ ልማድ ነው። አስቤ ወይኔ አልተኛውም እንደ ዛሬ ያልተኛም ልማድ ነው። ወደ አልጋ ሄዳለሁ ልማድ ነው። ማታ ሲመሽ ሰውነቴም ለምዷል፣ እንቅልፍ ይመጣል። ስለዚህ የማንበብ ልማድን ስላላነበርኩኝ መጽሐፌን ምን አደረገው? ማንበብ የፈለገው መጽሐፍ ምን አደረገዋለሁ? ማታ ከሆነ ማንበብ የፈለግኩት ሁል ጊዜ ጠዋት አልጋዬን ሳነጥፍ አልጋዬ ማንጠፍ ልማድ ስላለኝ ሁል ጊዜ አልጋዬን ሳነጥፍ ከዛ ልማድ ጋር መጽሐፌን ራሴ ላይ የማስቀመጥ ልማድ አታች አደርጋለሁ፣ ስታክ አደርገዋለሁ ማለት ነው። ስለዚህ ሁል ጊዜ አልጋዬን የማንጠፍ ልማድ ስላለብኝ አልጋዬን ሳነጥፍ ሁል ጊዜ መጽሐፉን እዚህ ጋር አስቀምጠዋለሁ። ደን ማታ ስመጣ ሁል ጊዜ ልተኛ ስል መጽሐፉ እዛ ቁጭ ብሏል፣ ያስታውሰኛል ማለት ነው። የማላስበውም በሌላ መልኩ ሀቢት ስታኪንግ ይሉታል። ሀቢትን ማያያዝ ማለት አዲስ ልማድ ለመልመድ ከምታገል የለመድኩት ነገር ጋር ማጣበቂያኛውን ልማድ ማለት ነው። ማጣበቅ ሁል ጊዜ ለምሳሌ ቫይታሚን የምትወስዱ ሰዎች ካላችሁ ወይም ሐኪም ያዘላችሁ የምትወስዱ ካላችሁ እየረሳችሁ ከቸገራችሁ ከምግብ ጋር ማነካካት ሁል ጊዜ አጠገቡ ጋር የምንመገብበት ካስቀመጥነው ያን ልማድ እናያይዘዋለን ማለት ነው። ከዛ ጋር እነዚህ ስቴፖች በመከተል አዳዲስ ልማዶችን በማዳበር አይደንቲቲያችሁን መለወጥ ትችላላችሁ።